ዮ እንግዲህ ዛሬ ቀውጢ በሆነ ቪዲዮ ነው የተመለስኩትኝ። ያ እንደተለመደው ላለመሳቅ ሞክሩ። ከሳቃችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። የተመቻችሁን ፓርት ደግሞ ኮሜንት ላይ ጻፉልን። ማለት ደቂቃውን ቀጥታ ወደ ቪዲዮ ምንድነው ታዲያ የባህር በር ማለት ይሄ አይደለም? ዛሬ ነው የተመለሰልኝ ጥያቄው። Enak namanya mana? Hei, ምንም ይጣው በጣም እንዲጠማው አፈሳ መስሏቸው ማለት ነው። የእውነት ግን ይህን ፕራንክ የሰራችሁት ነፍሳችሁ አይማር። አስባችሁታል? አሁን በቀጣይ እውነተኛ አፈሳ እና ግባ ሲባል ልጅ ፕራንክ ነው ብሎ ሲቆም በጣም ነው እንደ ይበላው። ዋት ሴት ናት። ይሄ ጊዜ ግን እጅግ በጣም የከፋ ጊዜ ነው። ኢማጂን እንግዲህ አሁን እቺን ይዛችኋት ስትገቡ ኦኬ ሊሸልመው ነው። ብር ሳይዝ ነው የወጣው ስቴጅ ላይ። ደውልልኝ አላለው። ዋት ኦ ማይ ጋድ! ሶሻል ሚዲያ ላይ አይታችኋት የምትወዷት ልጅ አለች። በቃ እሷን በሪል ላይፍ ሄዳችሁ ተመልከቷት። ራሷ ናት፣ እቺው ራሷ ናት። ይማር ይማር ይማር፣ ከዚህ ሀገር አኑር። አሜን 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 አሜን። አንተ ያኑር። አሜን ያርግልን ያርግልን። አሜን 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 በሉ ከማለት ይቀራል። የሆነቴን ነው ብላችሁ አሜን አሜን አሜን። እኛ ብቻ ነን እንደ ዜጋ መታፈሱ ይሁንሽ፣ ችግር የለውም። ለሀገራችን አይደል የምንዋጋው፣ ችግር የለውም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርዳ አፍሰ ውትድርና ማትወስዱ? ለምንድን ነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጥሉ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? ያገይቱ ዜጋ እውነት ነው። የሁላችንም የወጣቶች ጥያቄ ነው። እየነዳ ያለውን መኪና እየነዳ ያለውን እናውረድ፣ ሀገር ጠርታለሽ ብለ ማፈስ ነው። እንደኛ ምን እዳ አለብን? ዛሬ ጧት ስነሳ እኮ ይሄን አየሁ፣ ቲክቶክ ስገባ ማለት ነው። ከዛ ፈመስኩ ምናምን ብዬ ቫይራል ወጣልኝ ቪዲዮ ምናምን ብዬ ከዛ ገብቼ ያለው ጀለስ የላከልኝ ቪዲዮ ነው። አትላክልኝ በቃ ግቤ አዝዤ ከበለው። ሁላችንም ነው እንደዚህ አይነት ጓደኛ ያለን። ምንም ገንዘብ አልነበረም። የዛሬ 5 ዓመት እኮ ነው። ከዛ አስተናጋጁን አስጠራሁትና የሆነውን ነገር ነገርኩት። ችግር የለውም ምን ይከፍልላለሁ አለኝ። በጣም አመስግኘው ይቅርታ ጠይቄው ወጥቼ ሄዱ። ከዛም በኋላ አይቼው አላውቅም። ትናንትና ጫሜን ሳስጠርግ የሆነ ጥቁር ገመቺስ ፊት ለፊቴ አቆመ። የሆነ ወጣት V6 ማለት ነው። ከዛ ወረደና ቀጥ ብሎ ወደኔ መጣ። ወጣት ልጅ ነው፣ ደስ ይላል። ቀጥ ብሎ ወደኔ መጣና ጨበጠኝ። ሰላም ነው ይቅርታ አላወኩም አልኩት። ከዛ የት እንደሚያቀኝ ሲነግረኝ ለካስ የአስተናጋጅ አልነበረም፣ ሌላ ቦታ ማቀው ሰው ነው። ተስፋ ያለው ታሪክ መስሎ ነው። ከአስተናጋጅነት ተነስተሽ ሲነጂ ሰው በእናትህ። እኔስ በዋይፋይ ነው የማየው፣ ካርድ ሞልቶ የሚያዩት። ይህ ልጅ በእርግጠኝነት ለዚህ ነው ህይወትም አላምናት እያለ ነው። ምንድን ነች እሷ? ሞተር። አይ ሞተር አይደለችም። አይታታል። ሞተር አይን አላት ምናምን። ባጃጅ ምንድነች? ባጃጅ ባጃጅ አይን አላት እንዴ? ባጃጅ ኧረ ዛኪሮ በደምብ ምንድነች? እያታ ፈረስ እጅግ በጣም ነው የሚያሳዝነኝ። እውነት ይልት ብቻ ግን ይመቸው። ፈጣሪ የተሻለ ቦታ ላይ እንደሚያሳርፈው እምነት አለኝ። ለእንካው ደናንኩ ይተር አልተረፈም፣ በፊቱ ነው የገባው።
ስራ ፈልጉልኝ እየባሰብኝ ነው። ምን ሆነ ነው አንተ? ኧረ ምንም እቤት የወዳደቀ ነጠላ አግኝቼ ዝም ብዬ ልሞክረው ብዬ ይሄ ነገር ልሞክረው መሰለኝ። እኛ ጋር የወዳደቀ ጋቢ፣ ብርድ ልብስ የተቀዳደዳለ አሪፍ የስራ አማራጭ ነው ካለው ነገር አንፃር። አሮ ዛራ ይሄ ቪዲዮ ስንት ላይ ታገቢኛለሽ? ለምን ይኮን ስንት ላይ ጭራሽ በላይፍ ሊጋቡ ነው። 10 ሚሊዮን 10 ሚሊዮን አላለሽ? ኧረ አንተ እቺ ቁጥር አትፈራም? እውነትም እቺ ሴቷ በሰዶ ነገር ናት። 10 ሚሊዮን ትላለች እንዴ? ፈጣሪ ሆይ መሮናል፣ ደብሮናል። እኔንና ጓደኛዬን ከዚህ ሀገር ዳሊተንና አሜሪካ ላይ ዳውንሎድ አድርገን አሜን አሚን አሚን። በነካጅ ጌታዬ ሆይ እኔና ጓደኛዬም እጅግ በጣም መሮናል። ከዚህ ሀገር ሙቭ በለንና አሜሪካ ላይ ፔስት በለን። አሚን። ዋት ምን አይነት የተረገመች ልጅ ናት? ቸርች ውስጥ የተጸለየላት የምትቀርጸው። እሺ ፖስት ማድረጓ ምንድን ነው? ሁለቴ እኮ ማስጠንቀቂያ ሰጥቶት ነበር። ዋት ምን አይነት ፖዝ ነው? ኦ ኖ So I can't do a handstand, boy. Watch this, boy. Okay, መገልበጥ እችላለሁ እያለ ነው። ምን በጣም ነው እንዴ መገልበጥ የምችለው? እባክህ what ኢማጂን እንግዲህ በሶሻል ሚዲያ ላይ ተዋውቀሽው አብረሽው ስታድሪ ማለት ነው። ማደሩን እሺ ሳታቂ ስታገቢው ሳስበሻል? what የሚገርም ማጂክ ነው። አይታችሁታል? ያላየሁትም ካያችሁት በኮመንት ላይ ጻፉልን። ይሄን ከመብላቴ በፊት አልጸልይም። የዜግነት ክብር ነው ምለው። አረንጓዴ ቢጫ ቀይ እውነት ነው። ኮኮቡ ብቻ ነው መሀል ላይ ቀረው። ማማ yangu game over mwenye uwanja wake kaingia sasa. ወሮጡን ድሮጥ ሲጮቱ ምንድነው? ክላክስ ነው። አፍሪካ ማታሳይን ተአምር የለም እኮ። በተረፈ ሰላም ነህ ፓፒ? አማን ነው ወይ? ክብሩ ይስፋ። ያው ነው ይነጋል ይመሻል። እኔ የሰማሁት ትግርኛ ለምዳል አይደል? አይ ሙከራ ትንሽ ታነባለህ፣ ትጽፋለህ። አይ ከአማርኛ በላይ ምንም አያስፈልግኝም። አማርኛ እኛ እንኳን እንደነሱ አንችልም እኮ። በአማርኛ ምን ወደ አድና ከመ ያለ ሐድ ሐንደኻ ሰቡኪው አምላህም ጭራሽ እንኳን እነዚህማ የእውነቴን ነው የምላችሁ ጂሚናይ እና ቻት ጂፒቲ እያወሩ ነው። እነሱ ራሳቸው ናቸው በአካል ማለት ነው። ሰራችለት፣ አላስተረፈችው። እሱ ነው ጦጧ። የእውነት እሱ ነው አጥር ውስጥ መቀመጥ የነበረበት። ዋት ለምንድን ነው እየቀመጡ አይልም? መጀመሪያ አልተረፈም። ከልመና በኋላ ማዳበሪያ ይዤ የመጣሁት ግን ይቺን ጋይስ ይቺን በልመና ነው። ይህ ሁሉ ጨላ ነው እንዴ? ብቻ ይዞ ይመጣል ጋይስ። ኧረ እባክሽ ይዞ ይመጣል ደግሞ ከነሱም ቢሶ ማለት ነው። ዝርዝር እያሉ የዝርዝር ማስ ጭራሽ እያማረረች ነው። ለምን አይን ሁሉ ብር አምጥታ እያገረጠነ የምንለምነው እንደዚህ ስግልምጫ ሁላ ግርጥጥጥጥ እያደረግን እንዴ ነው ይቺ ብር ይዤ የምገባው? እንዴ ነው ይዤ ገብቼ ለማይነኝ ብዬ ለምን የምችለው? ዋት
የት ነው አንቺ የምትሰሪው? እባክሽን የት ነው? እኔ ብራንች ልክፈት አስተምሪኝና እኔ ብራንች ባለውበት ቦታ ብራንች ሾኜ ልስራ። ይሄን ሁሉ ብር እያገኘች ጭራሽ ታማራለች። ራሷ ናት አትሉኝም መቼስ። ለውጥማ አለ። ናቲ ባርበርን መስላ የለ እንዴ ካገባች በኋላ? ምንድነው ልብ ቅርጹ? በዚህ አራው አራለቀን እኮ ወገን። ምንድነው ፍሬም መሆኑ ነው? እኔ ምንም ሊገባኝ አልቻለም። እስቲ ገባችሁ በኮሜንት ላይ ጻፉልኝ። 5 ነው የሚገዛ ታውቁታላችሁ። የዘይትን ውድነት ታውቁታላችሁ። ግን እየደፋሁት ነው። እየደፋሁት ነው። ለምንድን ነው የምደፋው? በምን ምክንያት እንደምደፋው ልንገራችሁ። ቆይማ ላሳያችሁ ነው የምላችሁ። እየደፋሁት ነው። ማርያምን እየደፋሁት ነው። ምንድነው ውስጡ? አይ ታያችኋለች። እዚህ ምን ይታያችኋል? what በጣም ነው ያሳዘንከኝ ወንድሜ፣ እጅግ በጣም ነው ያሳዘንከኝ። ምን ይታያል? አይጥ ገባው፣ በዚህ በአፉ አይጥ ገባው። 2000 ምናምን ብር አከሰረችኝ ከሰርሁ። አሁን ይሄ በምን ነው የሚታይ? በምን ይታይልኝ? ይሄ በቫር መታየት አለበት። ግን የእውነቴን ነው የምልህ ወንድሜ፣ ይሄን ቪዲዮ የምታየው ከሆነ ማርያምን ስምህንና አካውንትን በኮሜንት ስር ጻፍልኝ። ማርያምን ነው የምልህ፣ የእውነቴን ነው ፈልግሃለሁ። ትሽኮረመማለች እንዴ? እስላም ሳትሆኑ እንዳትሞቱ ብያቸዋል። what ረብስ ባም ኢላለም ውስጥ ገብተን የለ እንዴ? ታብሌቱ ኦ ማይ ጋድ what የእውነት ነው ጋይስ? እየተዝናና ማለት ሌላ ጠረጴዛ ጋር እየሄድክ ተከፍሏል አትበል አንተ ልጅ። 300,000 ብር ሲመጣ ማለት እኔ ቤቱን በቅናሽ የገዛ ነው መስሎኝ ተስፋለ። እዛ የሆኑ የረገቡ አሮጊት መተው ለሂሳቡ እናመሰግናለን ሲሉ የጨው ሐውልት ሆንኩኝ እኔ። የሕክምና ነው እንደሸፈን ነው መቶ ዲጄው ላይ አስታወቀ። ይሄ ከጋርዱ ጋፉን ተከፍቶ ማጅራቱ ምላሱ ተጎንጉሏል። እንዳለ ሂሳብ ሰው ገለን የደም ካሳ ነው የሚመስለው። እንደ ኢንሹራንስ ያደርጋል። እንደ ኢንሹራንስ ነው ያዛጋ ያለው ጅብ ሳይመጣ አውጡኝ ብሎ ደወለ። ይሄ አምልጦኝ ማሳጅ ቤት ገባ። ከዛ ሳስወጣው መንገድ ላይ ጎዳና ላይ ያለች ልጅ ማለት ነው እንደዚህ ልጇን አንተ ዘለዋለኝና ይዟት ገባ። አንተ ዘሎ ልጇን አለኝ። ይህ ልጅ ግን የእውነቴን ነው የምላችሁ ከቅርብ ጊዜ ወዲህ እንደዚህ አይነት ኮንተንት መስራት ከጀመሩ ወዲህ እጅግ በጣም እየተመቸኝ ነው የመጣው። እጅግ በጣም ማለት ነው የእውነቴን ነው የምላችሁ። ኦኬ ተመርቆ ነው ዋት የጠበቅኩት እንዳይሆን ብቻ ነገር ራሱ ነው። እስከ መከፈቱ በፊት የገመታችሁ ካላችሁ ያወቃችሁት ካላችሁ ኮሜንት ላይ ያሳውቁ። እኔ በማለት ኮሜንት ላይ ያሳውቁ። ራሱ ነው። አሁን ሲመረቅ ጫት የሰጡት ልጅ ነው በእርግጠኝነት። ወይስ እኛም ከኋላ የለም እያልን መሮጥ አለብን? በጣም ነው የመረረን። እንደዚህ አይነት ሌብነት ፈጣሪ ይሰውራችሁ። አሜን በሉ። አሜን ከማለት ይቀራል። የእውነቴን ነው የምላችሁ። የሰረቁትን ስጋ ባፋቸው አስይዘው ነው አስለብሷቸው። እንደ ሻርፕ አንገታቸው ላይ ምጣል ያስደረጓቸው።
ድርቆሽ ይሄ ማዘሯ ስራ ነው። ዋት ተርፏል ግን ኦ ኖ ዋት ኦኬ ተርፏል። እንዴ ኧረ በስመ አብ ፈረንጅ ጫካ ሲያይ ሉክ አት ዲስ ካንትሪ ማን ነው ትሪ ዋው ሉክ አት ዲስ ኤሪያ ቢዩቲፉል ኤሪያ ዋው ምንድን ነው ዛሬ ደግሞ አልወጣልኝ ድንገሽታል አበሻ ጫካ ምናምን ሲያይ በቃ ቀጥታ መቀመጥ ነው የሚታየው፣ ሌላ ምንም ነገር አይታየውም። ሊያዋራት ነው ዋት ምንድን ነው ቢሆንም ግን ያምራል። ተዋወቀው በጣም ከባድ ንፋስ ነው። ዋት እየሄደች ነው እኮ ባጇ። ካሜራማኑ ግን ነፍስ አይማርም እንዲህ ምን እያደረጉ ነው? በፍላሽ ላይቱ እያቃጠሉት ነው። ኦኬ ፍሪ ማይ ሊል ብሮ ኦ ማይ ጋድ። አሁን እነዚህ ቤተሰቦች ልጅ አሳደግን ይላሉ። እውነት ነፍሳችሁ አይማርም። የእውነት የምምላችሁ አሁን ይህ ልጅ አድርጎ ይሄን ቪዲዮ ሲያዩ ምንድን ነው የሚሰማው? ምን እያደረገች ነው? ብሩ እየከተተችው ነው። እዛ ውስጥ መደበቋ ነው ወይስ ከባንክ አውጥታ ወደ ባንክ እየከተተች ነው? ኧረ ካሜራማን ነፍስ አይማርም። በጣም የተሰማኝ ጥልቅ መስሎት እኮ ነው ዳይቭ መግባቱ። ኦ ማይ ጋድ ወገን ተመልከቱ፣ እነዚህን አህዮች ሳስጨዋቸው የእውነት ራሱን ይህን ድምፅ የሚያወጣው። ኧረ መጫው ጀመሩ። ግን ለምንድን ነው ሰፈር የምረብሹት? ላይ እታች ወርዳችሁ በሰላም አትወያዩም? በሰላም አታወሩም? በጣም ሰፈር እየረበሻችሁ ነው። ግን የዘንድሮ ልጅ በከረሜላ አታለክ ልትወስደው ስሞክር። ሰላም ነው ማሙሽዬ? ቢስ ነው ከረሜላ ልግዛልን የሆነ ቦታ ልውሰድ። ውይ ሲጋራ የለሽም? ጫትና ጨብሴን ከቻልከኝ ሳታታለለኝ ትወስደኛለሽ። ያንተማ ሳምባና ጉበት በጣም ተበጣጥቷል። አንተ እኔ እንዳትወስደኝ ላምልጥ። በጣም ከፍቷል ዘመኑ። ቢስ ነው አላሉም? ኦኬ ትሪት እያሳየ ነው ሮቦቱ። ኦ ማይ ጋድ ዋት! ኧረ በስመ አብ ዴሊቨሪ ማን ተበላ። የእውነት በጣም ያሳዘንከኝ እንዲህ እና እንደ ሰው ትንሽ ጆሮም ያማል፣ አይነ ስውር ነው። ኦኬ መስማትም አይችልም፣ አይኑም አያይም። ዳሳፍሩት ነው። ይመሳችሁ፣ የእውነት ይመሳችሁ። በጣም አንደኛ ነው። መርገጫው ላይ ሊቀመጥ መከራ ነው።
ኧረ ጉድ ላይ ነው ያልወጣም ከሞቶሪ ሳንኩራንሲ አይፈረድም በሱ ግጭት ነው የትራፊክ ሞተር ነው የገጨው ኧረ ድፍረት ወገን ድፍረት ጨምረን የለ የእውነትን አንድ ሀሳብ አለኝ እስቲ ለዚህ ሹፌር ለመኪናው ሹፌር ሲኖትራክ ይገዛለት የምትሉት ሁላችሁም በኮሜንት ላይ አሳውቁኝ What? እንደዚህ ማይነስ ሰው አለ አጉርሽኝ ስላትን ቢያለች አይደለም እንዴ ኧረ በስመ አብ ምን ያለፋት ድርሻል ጭራሽ አኒቨርሰሪ ላይ ነው ኢማጂን በአኒቨርሰሪ ቀን ላይ ስትጣሉ በቃ እኔ ቀልድ አላቅም አጉርሽኝ ነው እያለ ነው ብሉት ስጦታውን እያላቸው ነው በቃ ቁጭ በሉ ነው ያገባኝም አይሞትም ኢትዮጵያ ውስጥ ነው ላኢላሃ ኢላላህ ሙሐመድ ረሱላህ እሱ ወረወር ገለበና ታው ማሙሽ በእናትህ ታወራለህ አንፍራፍራው ነው ምንድነው እንደምትፈራው እንዴ ነው ማልፈራው ኧረ ተሳፋሪው ወደ ኋላ ምን ነው አንተ ራስህ ምን አይነት ስራ መስራት ተሳፋሪው በጣም ነው የፈራው ጠቃለ በለበት ነው አንተ እንዲሞት አልፈለክም ለምንድን ነው ታው ማሙሽ ታው ቀና ይላል አሞኒ ነው ወርደ ይበቃል ቀና ይላል ወደ ላይ ዘሎ ቢገባል እንዲህ በመከራ ተሰቦ የሚሄደው ዘሎ ቢገባስ ምን ልትሰራንተ ገባ ያየው ያኔስ ለመርገጥም ፈርተን አራላ ምን ይወቃ ወርጥሮ ማረጃ እኮ ተሳፋሪ እውነቴን ነው የምልህ በጣም ነው ፈን ያረክኝ እሺ ቪዲዮ ለማንኛውም እዚህ ድረስ ካያችሁት ተመችቷችኋል ማለት ነው ላይክ ሰብስክራይብ ኮሜንት ማድረጋችሁን እንዳትረሱ በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ